መጽሐፍ ቅዱስ ውስጥ ተጠቀሰው እግዚአብሔርን ቃል እግዚአብሔር እረኛዬ ነው ብሎ ሲያውጅ ለአንድ ሰው ድምጽ ብቻ ነው። ለአጋንንት ግን ሰይፍ እየመጣ ነው። አሜን። ተነቃንጠናለሽ በቤታችሁ ቃል አለ። ይሄ የእግዚአብሔር ቃል እናንተ ስትናገሩት እናንተ ስታወሩት ቃል ነው። በጠላት መንደር ላይ ግን ሰይፍ ነው። በደንብ ስሙ። አንድ ሰው የሚታየውን ሰይፍ ይዤ እንደዚህ ቢሆን በሰው በፊት ይቆማል። አንድ ሰው ቤት ውስጥ ቁጭ ብሎ ራሱ የእግዚአብሔርን ቃል እያነበበ ነው ማለት በጠላት መንደር ላይ፣ በድህነት መንደር ላይ፣ በጨለማ መንደር ላይ አምላኬ ምስክሬ ነው። ሽታችሁ ይቀየራል። እዚህ ሰው አለ ትቀበለኛለህ። ቦታ ይቀየራል። አንዳንድ ሰዎች ዛሬ በዚህ ከተማ ናቸው። ቀጣይ አዲስ አበባ፣ ቀጣይ ውጭ ሀገር፣ ቀጣይ ወደ ከፍታ ከኔ ጋር በኢየሱስ ስም አሜን በሉት።